በቅድሚያ የምናደርገው ሳይን አፕ ነው። ሳይን አፕ ከፈለጋችሁ በኢሜይል በፓስወርድ ትችላላችሁ፣ ግን እኛ ጎግል እንጠቀማለን ማለት ነው። ኮንቲኒው ዊዝ ጎግል የሚለውን እንጫናለን። ካላችሁ የጎግል አካውንት ላይ አንዱን ከመረጣችሁ በኋላ እዚህ ጋር ኮንቲኒው የሚለውን እንነካለን ማለት ነው። ዜን እዚህ ጋር ኮንቲኒው እንላለን። ዜን እንደምታዩት ሬጂስተር ያደርጋል። ዜን ሬዚደንስ ካንትሪ ይላችኋል። ኢትዮጵያ ይላል። ኢትዮጵያ ካላላችሁ እንኳን ከዚህ ውስጥ ኢትዮጵያ ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። በመቀጠል ኮንቲኒው ይለዋል። ዩር አካውንት ኢዝ ሬዲ ይላል። ክሊክ ሂር ይላል። እሱን እጫናለሁ ማለት ነው። ዜን እዚህ ጋር ሙሉ ኢንፎርሜሽናችሁን አስገቡ ይላል። አስገባለሁ። ፉል ኔም ይላል። ሙሉ ስሜን እዚህ ጋር አስገባለሁ ማለት ነው። ዜን በመቀጠል እዚህ ጋር በርዝዴያችሁን ይጠይቃል። እሱንም እሞላለሁ ማለት ነው። ዜን እዚህ ጋር ቹዝ ዩር ዲፎልት ከረንሲ ይላል። ዩናይትድ ስቴትስ ዶላር አለ ወይም ደግሞ ዩኤስ ዶላር ወይ አሊያም ደግሞ ኢሮ መጠቀም ትችላላችሁ። እኛ ዩኤስ ዶላር የሚለውን ከመረጥን በኋላ ቲክቲክ እናደረግና ሁሉንም ኮንቲኒው እንል። በመቀጠል እዚህ ጋር አድሬስ ላይናችሁን አስገቡ ይላል። የኛ አዲስ አበባ ነው። አዲስ አበባ ብለን እናስገባለን። ታውን አዲስ አበባ ነው። ይሄኛውም አዲስ አበባ ነው። ፕሮቪንሺያል ስቴት የሚለው ከዛ ዚፕ ኮድ ደግሞ 1000 ነው። እሱ እናስገባለን። ን ኢትዮጵያ ካንትሪ ሜል ን በርዝ ኦፍ ካንትሪ ኢትዮጵያ ይላል። ራሱ ይመርጣል። ኤስቲሜትድ ኔት ወርዝ ይላል። አንዱን ትመልታላችሁ። እኛ ዝም ብለን አፕቱ 10,000 ዩኤስዲቲ እንላለን። ኤዱኬሽን የሚለውን እናንተ ትሞልታላችሁ በእናንተ ኤዱኬሽን ባክግራውንድ መሰረት። ሶርስ ኦፍ ፈንድ ይላል። ሴቪንግ፣ ፐርሰናል፣ ፋሚሊ፣ ገቨርንመንት ሰፖርት ና ይላል። እኛ ሴቪንግ እንለዋለን። ከዛ በኋላ ሃው ዲድ ዩ ሂር አባውት አስ ይላል። እዚህ ጋር ሶሻል ሚዲያ መምረጥ እንችላለን ወይ ሪፈርድ ባይ ፍሬንድ የሚለውን መምረጥ እንችላለን። እኛ ሶሻል ሚዲያ ስለሆነ አሁን እዚህ ስላላችሁ ስንመርጣለን። ኢምፕሎይመንት ስታተስ ይላል። ሰልፍ ኢምፕሎይድ ከሆናችሁ ኢምፕሎይድ፣ ካልሆናችሁ ደግሞ ኢምፕሎይድ ወይም ደግሞ አንኢምፕሎይድ ትሉታላችሁ። ከዛ ኤክስፔሪየንስ አላችሁ ከዚህ ቀደም ፎሬክስ ላይ፣ ሜታል ላይ፣ ኮሞዲቲ ላይ ትሬድ አድርጋችሁ ታውቃላችሁ ወይም ይላል። ኢፍ ዩር ቢጊነር የሚለውን ትነኩትና ኮንቲኒው ትሉታላችሁ። ዜን እንደዚህ አድርጎ ያመጣላችኋል። አይ ኮንፈርም ትሉትና ኮንቲኒው ትሉታላችሁ። ዜን እዚህ ጋር በመቀጠል ፕሩፍ ኦፍ ሌጋል ኤግዚስታንስ ይላል። ይሄም ማለት ቫሊድ የሆነ ፓስፖርት ወይም ደግሞ ቫሊድ የሆነ ድራይቨር ላይሰንስ አሊያም ደግሞ አብዛኞቻችን ናሽናል አይዲ አለ፣ ያንን እንጠቀማለን ማለት ነው። የፊቱንም የኋላውንም ፎቶ እያነሳን እንዴት እንደሆነ ላሳያችሁ። የፊቱን ናሽናል አይዲ በስነስርዓት እንደዚህ አድርጋችሁ ፎቶ ታነሱታላችሁ። እጄን ያስኩት እኔ ጀስት ላለማሳየት ነው። ዜን የጀርባውንም ይሄኛውን መጀመሪያ ኦኬ ብለ ኮንቲኒው ሎ እና አፕሎድ ለዋለሁ ማለት ነው። እንደዚህ አፕሎድ ካልኩት በኋላ ዜን በመቀጠል ወደዚህ ፔጅ ይወስዳቸዋል። ይሄ ማለት ፕሩፍ ኦፍ ሌጋል ኤግዚስተንስ ፔንዲንግ ላይ ነው። ልክ ፔንዲንግ ብሎ ቫሪፋይንግ ሲሆን ዲፖዚት ማድረግ ምን ማድረግ መጀመር እንችላለን። ፔንዲንግ መሆኑን ከፈለጋችሁ እዚች ጋር አካውንታችሁ ላይ ማየት ትችላላችሁ ማለት ነው። ቬሪፋይድ ከሆነ በኋላ እዚህ ጋር እንደምታዩት ቬሪፋይንግ የምትለዋ ምልክት ሙሉ ለሙሉ አትኖርም። ቀጥታ ሆም ፔጅ ላይ መምጣት ትችላላችሁ ማለት ነው። ልክ ሆም ፔጅ ላይ ስትመጡ ምን ያሳያቸዋል? ማይ ትሬዲንግ አካውንት ያሳያቸዋል። ከእሱ አጠገብ ላይቭ እና ዲሞ የሚል አለ። ዛሬ ላይቭ አካውንት ነው የምንከፍተው። ዲሞ አካውንት አከፋፈትን ማወቅ ከፈለጋችሁ ተመሳሳይ ስቴፕ ነው የምትከተሉት ማለት ነው። አዲስ የትሬድ የምናደርግበት የኤችኤፍኤም ላይቭ አካውንት ለመክፈት በመጀመሪያ የምናደርገው እዚች ጋር ኦፕን ላይቭ አካውንት የምትለዋን እንጫናታለን ማለት ነው። ዜን እንደምታዩት ወደ 3 አይነት የሚደርስ የአካውንት አይነት አለ። ኤክስክሉሲቭ አለ። 3 አይነት አካውንት አለ። የመጀመሪያው ኤክስክሉሲቭ አካውንት ነው። እዚህ ጋር አድቫንቴጁ እንደምታዩት ሌቨሬጅ ትሬድ ለማድረግ አንሊሚትድ ነው። እንዲሁም ደግሞ ኮሚሽን ቼንጅ አይኖረውም። ስፕሬዱም 0.3 ፒፕስ። ግን ዘ ኦንሊ ድሮባኩ ምን ይሆናል? ሚኒመም ዲፖዚት ወደ $500 ጀምሮ ነው የምችሉት። ጀማሪ የምትሆኑ ከሆነ ይሄ ፕሪፈረብል አይደለም። ሱፔሪየር አካውንቱን በምታዩበት ጊዜ ሚኒመም ዲፖዚት የለውም። ሌቨሬጁ እስከ 1 to
2000 ነው። እንዲሁም ኖ ኮሚሽን ቼንጅ እንዲሁም ወደ 1.4 የሚደርስ ፒፕስ አለው። እንዲሁም ደግሞ ስዋፕ ፍሪ ነው። ይህንን ደግሞ ስታዩት ላይክ ለጎልድ ምን ትሬድ የምታደርጉ ከሆነ ስፕሬዱ እንደምታዩት ወደ 1.4 ፒፕስ ስላለው ፕሪፈረብል እንዲሆን ያደርገዋል ማለት። ሶስተኛውን በምታዩበት ሰዓት ሚኒመም ዲፖዚት $50 አለው። ሌቨሬጅ 1000 ድረስ ነው። ኮሚሽን ሬት ቼንጅ የለውም። እንዲሁም ደግሞ ስፕሬዱ እንደምታዩት 1.4 ነው። እንዳልኳችሁ ጎልድ ስፔሻል ትሬድ የምታደርጉ ከሆነ 1.4 ፒፕስ ፕሪፈረብል ይሆናል ማለት ነው። እንዲሁም ደግሞ ቦነስ ካፕ እስከ $50,000 ነው። ይሄ ማለት ለምሳሌ ሚኒመም ዲፖዚቱን $50 ዲፖዚት ታደርጉ ሌላ $50 ይሰጣቸዋል ማለት ነው። ታዲያ እቺን $50 ላይክ ማውጣት አትችሉም። ግን የመጀመሪያ ያስገባችሁትን $50 ትሬድ አድርጋችሁ ከከሰራችሁ ይሄኛው እንደ ቦነስ ማግኘት የምትችሉበት እድል አለ። ሶ ከሶስቱ አንዱን እንመርጣለን። ለምሳሌ ሱፔሪየር አካውንት የሚለውን እመርጣለሁ። እናንተ ላይክ ቦነስ የምትፈልጉ ከሆነ ደግሞ ቦነስ አካውንትን መምረጥ ትችላላችሁ ማለት ነው። ሶ ሱፔሪየር አካውንቱ ላይ ራሱ ብታዩ ወደ 3 የሚደርሱ አይነት ኦፕሽኖች አሉ። የመጀመሪያው ፕሪሚየም ነው። ፕሪሚየሙ 1 to 2000 ሌቨሬጅ ነው። እንደምታዩ ሴንት የሚሆነውም እንዲሁም ደግሞ ዜሮ ስፕሬዱ በቃ ዜሮ የሆነ ወይም ደግሞ ስፕሬዱ 0.0 የሆነ በስፕሬድ ነው የሚለያዩት። እዚህ ጋር ስፕሬዱ 0.6 ፒፕስ የሆነ እንዲሁም ፕሮ ፕላሱ ደግሞ 0.2 የሆነ ይላቸዋል ማለት ነው። ከስፕሬድ ውጭ ሌላ የሚለየው ነገር የለም ማለት ነው። ሶ ፕሪሚየም የሚለውን እመርጣለሁ። ይህንን ከመረጥኩኝ በኋላ እንደምታዩት ፕላትፎርም ሜታ ትሬደር 4 እና ሜታ ትሬደር 5 አለ። ሶ ሜታ ትሬደር 5 እንጠቀማለን። ዜን አካውንት ከረንሲ ይላል USD ነው የምንጠቀመው። ሌቨሬጁ 1 to 1000 ነው። እንዲሁም ከፈለጋችሁ ብዙ አይነት አካውንት መክፈት ስለምትችሉ ኒክኔም ለአካውንቱ መስጠት ትችላላችሁ ማለት ነው። እኔ ለምሳሌ ፋኖ ስለዋለሁ። እንዲሁም ፓስወርድ ሴት ማድረግ አለባችሁ። ሶ እዚህ ጋር ፓስወርድ ሴት አደረግ ፓስወርድ ሴት ካደረግኩኝ በኋላ ፓስወርዱን እንዳትረሱት ያስፈልጋቸዋል። እዚህ ጋር ወርጄ ምን አደርጋለሁ? ኦፕን አካውንት የምትላለች እሷን እጫናለሁ። ዜን እንደምታዩት አካውንት ሰክሰስፉሊ መክፈት ችያለሁ ማለት ነው። ይህንን የከፈትኩትን አካውንት ከሜታ ትሬደር 5 ጋር ኮኔክት ማድረግ አለብኝ። እሱን ለማድረግ በመጀመሪያ ሜታ ትሬደር ብላችሁ ሰርች ታደርጉና ሜታ ትሬደር 5ን ኢንስቶል ታደርጋላችሁ ማለት ነው። ዳውንሎድ ካደረገላችሁ በኋላ ኦፕን ትሉታላችሁ። ዜን እዚህ ጋር ኦፕን ካላችሁት በኋላ እዚች ጋር አካውንት የምትለው አጠገብ ያለችውን ሳንዱች ባር ከተጫንን በኋላ እዚች ጋር ማኔጅ አካውንት የምትላለች ሜታ ትሬደር 5ችን ውስጥ እዚህ ጋር እንመጣና ማኔጅ የምትለዋል ወደዚህኛው ፔጅ ያመጣችኋል ማለት ነው። እዚህኛው ፔጅ ላይ ካመጣችሁ በኋላ የአድ ምልክት አለች እዚች ጋር ምናረጋለን እሷን እንጫናለን። ዜን ፋይንድ ብሮከር ይላል እዚች ጋር HFM የሚለውን ከተጫንን በኋላ ራሱ ሰርች ያደርጋል። እዚህ ውስጥ መምረጥ ያለብን HFM ግሎባል የሚለውን ብቻ ይሆናል ማለት ነው። እንዴት ታውቁታላችሁ? ከስር በሚጻፍ አሁን እዚህ ጋር ያያችሁት HFM ማርኬትስ ግሎባል ይላል። እሱን ይሄኛውን እንመርጣለን ማለት ነው። ከመረጥን በኋላ ምን ያስመርጠናል? ሎጊን ፓስወርድ ማየት ያለባችሁ ነገር ሰርቨር የሚለውን ያሳየናል ማለት ነው። ወደ ኋላ እንመለስና እዚኛው ፔጅ ላይ መተን እንደምታዩት ሰርቨር የሚለው HFM ግሎባል ማርኬት ላይቭ 3 ነው። ስለዚህ እሱን እናደርጋለን ማለት ነው። በመቀጠልም አንድ ላይ ይዘን መሄድ ያለብን ትሬደር አካውንት አይዲ የምትለዋን ኮፒ አድርገን ይዘናት እንሄዳለን። ዜን ወደዚህ እንመጣና ሎጊን የሚለው ላይ እሱን ፔስት እናደርጋለን። በመቀጠል ሰርቨር የምትለዋ ላይ ምናደርጋለን? ላይቭ 3 የሚለውን እንመርጣለን ማለት ነው። እዚህ ጋር እንደምታዩት እዚች ጋር እየፈለግናት ነው። ይኸውና እዚህ ጋር ላይቭ 3 ይላል ማለት ነው። እሱን እንመርጣለን። በመቀጠል ፓስወርዳችንን እናስገባለን። ለአካውንቱ የተጠቀምነው ፓስወርድ ማለት ነው። ምን ስናደርግ እዛ ስንከፍት ዜን በመቀጠል ሴቭ ፓስወርድ የሚለው ሴቭድ መሆኑን ካረጋገጥን በኋላ ሎጊን እንላለን። እንደምታዩት ምን አደረገ? ከፈተልኝ ማለት ነው። ግን እንደምታዩት ምን ይላል? ባላንስ ይልና 00 ይላል።
እዚህ ጋር ትሬድ የሚለውንም እንኳን ብትጫኑት የሚያሳያችሁ ባላንሳችሁ 0 መሆኑን ነው። ይሄ ማለት ወደዚህ አካውንት ምንም አይነት ዲፖዚት አላደርግም። ዲፖዚት ለማድረግና ሜታ ትሬደር 5 ላይ ትሬድ ለማድረግ HFM ብሮከራችን ላይ እንመለስና ዲፖዚት ፕሮሰሱን እናያለን ማለት ነው። እሱን ለማድረግ ደግሞ እዚች ጋር ያለችዋን ሳንዱች ባር ከተጫነ በኋላ እዚች ጋር ዲፖዚት የምትል ኦፕሽን ትመጣልናለች። እሷን እነካታለን። በመቀጠል የተለያዩ አማራጮች ይመጡላችኋል፣ ክሪፕቶን ጨምሮ። ወደ ታች ስክሮል ስታደርጉ ኤቢ ከዛ ባይናንስ ቢት ፔይ ምናምን ይላቸዋል። እኛ ባይናንስ ስለምንጠቀም በአብዛኛው ከሁለት አንዱ ፔይ ኤ ወይም ቢን ተጠቅመን ዲፖዚት እናደርጋለን ማለት ነው። አካውንታችን ላይ ምንም አይነት ሚኒመም ዲፖዚት የሚል የለም። ግን እዚች ጋር ለምሳሌ ባይናንስ ፔይ ኤ የምትለዋን በምንነካበት ሰዓት ሚኒመም ዲፖዚት ይልና ምን ይላል? $20። ከ$20 ጀምሮ ዲፖዚት ማድረግ እንችላለን ማለት ነው። እዚች ጋር ዲፖዚት የምትለዋን እንነካታለን ማለት ነው። ዲፖዚት የሚለውን ከነካም በኋላ ቀጥታ ወደ ባይናንሳችን የሚወስደን ይሆናል። እንደምታዩትም ኮንፈርም አርጉ ይላል። ኮንፈርም የሚለውን ነካለው። ዜን በመቀጠልም አውቶንቲኬሽን ጠይቀኛል። ፓስኬን አስገባለሁ ማለት ነው። እንደምታዩት ካስገባው በኋላ አውቶማቲካሊ ከባይናንሴ ምን ያደርጋል ማለት ነው? ዊዝድሮ ያደርጋል ማለት ነው። እንደምታዩት $20 ፔይ አድርገሃል ይለኛል። ወደ HFM አካውንት ይመለስና ወደ ላይ እዚሁ ላይ እንዳለው ራሱ ስክሮል ባደርገው እዚች ጋር $20 እንደገባች ያሳያል ማለት ነው። ይህንን ደግሞ ወደዚህ ተመልሰን በምናይበት ጊዜ $20 መጥቷል ማለት ነው። ድንገት እንኳን ካልመጣላችሁ ምን ታደርጋላችሁ? እዚች ጋር ትራንስፈር ፈንድ የምትላለች እሷ ላይ ኖርማል ዋሌታችሁ ላይ ሊሆን ስለሚችል ፍሮም ዋሌት ቱ ትሬዲንግ አካውንታችሁ ምን ታረጋላችሁ? ትራንስፈር ፈንድ ታረጋላችሁ ማለት ነው። አማውንቱን ከጻፋችሁ በኋላ ለእኛ ግን መጥቶልናል። ይሄ ማለት ኦልሬዲ ዲፖዚት አድርገናል ማለት ነው። ትሬድ ማድረግ የምንፈልገው ማንኛውንም አይነት ፔሮች ትሬድ ማድረግ እንችላለን ማለት ነው ሜታ ትሬደር 5 ላይ። አሁን ደግሞ እንዴት አድርጋችሁ ዊዝድሮ እንደምታደርጉት የማሳያችሁ ይሆናል። ዊዝድሮ ፈንድ ማድረግ ከፈለጋችሁ ደግሞ ምንድነው የምናደርገው? እዚች ጋር እንመጣና ዊዝድሮ የምትላለች እቺን ዊዝድሮ የምትሏን እንጫናለን። ግን እሱን ለማድረግ በመጀመሪያ ትራንስፈር ፈንድ ላይ ሄደን ከትሬዲንግ ከሜታ ትሬደር የሚለዋላ ከሱ ከትሬዲንግ አካውንታችን ለምሳሌ የኛ ፋኖስ ነው የሚለው ወደ ፈንዲንግ አካውንታችን ወደ ዋሌታችን ምን ማድረግ አለብን? ያለንን ብር ትራንስፈር ማድረግ። ምክንያቱም ይሄ ትሬዲንግ አካውንት ትሬድ ለማድረግ የምንጠቀሙ ነው። ዋሌታችን ደግሞ ያለንን አሴት ማኔጅ ለማድረግ የምንጠቀሙ ስለሆነ ማለት ነው። ትራንስፈር ፈንድስ እንለዋለን። ትራንስፈር ካደረግን በኋላ ዊዝድሮ የሚለው ጋር እንሄድና ዊዝድሮ የሚለው እንጫናለን። ከዛ ከዚህ ውስጥ ካሉን ኦፕሽኖች ውስጥ ባይናንስ ፔይ የሚላለ እሱን እንጫናለን። ዜን በመቀጠል ኢንተር አማውንት ይላል። ዶላር አማውንታችን እናስገባለን። ከዛም ባይናንስ አይዲ ይላል። ወደ ባይናንሳችን ከሄድን በኋላ እዚች ጋ ከላይ እንጫናታለን ማለት ነው። እዚች ጋ መጣና ነካታለሁ። ከዛ ዩአይዲ የምትላለች አያችኋት? እሷን እጫናታለሁ ማለት ነው። ዜን በመቀጠል እዚህ ጋር መጣና ምን አረጋለሁ? ፔስት አረጋለሁ። ከዛ ሪዝን ፎር ዊዝድሮዋል ይላል። ዊዝድሮ ፈንድስ የሚለውን እንጫናለን። ከዛ እንደምታዩት ሚኒመም ዊዝድሮ $20 ነው። ለዛ ነው $20 ያደረግነው። ዊዝድሮ እንለዋለን። ዜን ቱ ፋክተር አውተንቲኬሽን ተልኳል ይላል። እሱ እናደርጋለን፣ እዚህ ጋር እናስገባለን። ከየት? ከኢሜይላችን HFM ከተመዘገብንበት ኢሜይላችን ማለት ነው። እዚህ ጋር ፔስት አድርገን ካስገባን በኋላ ሰሚት እንለዋለን። ሰሚት አድርጓል። ዊዝድሮዋል ሪኩዌስት ሃዝ ቢን ሰሚትድ ይላል። ስለዚህ በቀላሉ ወደ ባይናንሳችን መላክ ችለናል ማለት ነው። የዛሬው የHFM አጠቃቀም ቪዲዮ ይህን ይመስላል። ማንኛውም ጥያቄ HFM ላይ ካላችሁ ከስር ኮመንት ሴክሽን ላይ ያሳውቁን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ